የኢትዮጵያ ቤተክርስቲያን ትልቁ ውድቀት የመጀመሪያው ውድቀት ሙሉ ጊዜ አገልጋዮች ጋር ነው። ሁለተኛው ውድቀት ሽማግሌዎች ጋር፣ ከዚያ ዲያቆናት ጋር። የኢትዮጵያ የሙሉ ጊዜ አገልጋዮች የምንላቸው ፓስተሮች፣ ወንጌላውያን፣ አስተማሪዎች፣ ነቢያት፣ ሐዋርያት ማለት ነው። የሐዋርያት ጸጋ ራሱ በዚህ ዘመን አለ። ነገር ግን እዚህ ሹመት ላይ ሲመጡ መጀመሪያ የሚያቆሙት አምልኮ ነው እና ልክ እንደ አያቸዋቸው እዚህ ጋር ይኮፈሳል። ከዛ በኋላ እልልል ሲል ይህ ሰው ብዙ ጊዜ ይረብሻል። አየኸው ቃለ ጉባኤ ትይዛለህ፣ እዚህ ተቀምጠህ ና ምን ትደበቃለህ? ና ና ሳምሶ ና እዛ የተደበቀው አሁን ልገመግም ነው አለ። ቁጭ ነው ስብከት ጀምሯል በላቸው አጠገባቸው ያለ እና ብትኮራ በሉት በሰማያዊቱ ጌታ እግዚአብሔር እስትንፋስክን በያዘው በሰማይ አምላክ ከምድር በታች በምድር ላይ ሙሉ ስልጣን ባለው በዘላለሙ ጌታ ትኮራለህን በሉት። ነውር ነው በሉት። እና ከዛ በኋላ ፓስተር ከሆነማ አይበቅም። ፓስተር ከሆነማ አሁንማ ፓስተር ማለት የሆነ ቢሮ ተቀማጭና ስልክ ምናምን ያዥ ነው። ከዛ ሽማግሌ ሲሆን የሚገርመው ገና ሊጀመር ሲል ነው አይመጡም። እዛ ነው ቢሮ የሚቀመጡት። እዛ ስብሰባው ሚዛን ቀን ነው። እዛ ይመጣሉ። በጌታ ፊት ልንገራችሁ፣ ቴፕ ሪከርደር ወክማን ማለት ነው። በጌታ ፊት ነው ነግራቸው። ነብይና እውነት የሚደፍር ሰባኪ ስለነበረ ወክማንን መቅጃ ይዘው የተቀመጡ ሽማግሌዎች ያውቃሉ። እነዚህ ሁሉ ከእሳቱ የተነሳ ከኢትዮጵያ ምድር ይገለበጣሉ። ሰያን አሜን፣ አሜን፣ አሜን። ይገልበጡ። ሰላዮች፣ ጆሮ ጠቢዎች፣ እናንተ ቀድማቸው አሜን ብለው ሰባኪው አሽሙር እንኳ ቢናገር ተጠያቂው ማን ነው? እግዚአብሔር ይጠይቃል። እኛ ግን በቅንነት እንሰማለን።